ሰላም ጤና ይስጥልኝ እንደምንሰነበታችሁ የአውደ ክስተት ሚዲያ ቤተሰቦች ዛሬ በአለማችን ላይ ተከሰቱ እጅግ አነጋጋሪ ሰበር መረጃዎችን ይዤላችሁ ቀርቤያለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ ጋብዛችኋለሁ። በተለይም በመካከለኛው ምስራቅ ጉዳይ ላይ ነገሮች እየተባባሱ የመጡ ይመስላል። የኢራን ጠንካራ ማስጠንቀቂያ እስራኤል ሊያስቆማት አልቻለም። ከጥቂት ደቂቃዎች በፊት ባወጣው መረጃ መሰረት እስራኤል የሊባኖስ ታሪካዊቷን የጢሮስ ከተማ በከባድ የአየር ድብደባ ደብድባለች። ይባስ ብሎም ታሪክ ለመጀመሪያ ጊዜ ክርስቲያኖች የሚኖሩበትን ሰፈር በጨምሮ ነዋሪዎች በአስቸኳይ ቀያቸውን ለቀው እንዲወጡም ትዕዛዝ አስተላልፋለች። ነገሩ ወዴት እየሄደ ነው የሚለው ነገር አብረን እንየው፣ ተከታተሉኝ። የኢራን ማስጠንቀቂያ ቢኖርም የእስራኤል የአየር ጥቃት የሊባኖስን የጢሮስን ከተማ መታች። እስራኤል በሊባኖስ ላይ የምታደርገውን ጥቃት እንዳትቀጥል ከኢራን ጥብቅ ማስጠንቀቂያ ቢደርሳትም በደቡባዊ ሊባኖስ ላይ ከባድ ጥቃቶችን መፈጸሟን ቀጥላለች። የሊባኖስ ጤና ሚኒስቴር እንዳስታወቀው እስራኤል አዲስ የመልቀቂያ ትዕዛዝ ባስተላለፈችበት የጢሮስ ከተማ በተፈጸመ ጥቃት 8 ሰዎች ተገድለዋል ብላለች። ይህ የመልቀቂያ ትዕዛዝ በከተማው የሚገኘውን የክርስቲያኖች መንደር ለመጀመሪያ ጊዜ ያካተተም ሆኗል። ባለፈው ሰኞ ዕለት እስራኤል በቤይሩት የሚገኘውን በኢራን የሚደገፈውን የሂዝቦላ ታጣቂ ቡድን ኢላማ አድርጋ በፈጸመችው ጥቃት ሳቢያ ከሚያዝያ ወር የተኩስ አቁም ስምምነት በኋላ ለመጀመሪያ ጊዜ በእስራኤልና ከኢራን መካከል ቀጥተኛ የተኩስ ልውውጥ ተከስቶ የነበረ ቢሆንም በመጨረሻው ግን ጥቃቱን ለጊዜው አቁሞ ነበር። ሆኖም ግን ኢራን እስራኤል በሊባኖስ ላይ የምታደርገውን ጥቃት ካላቆመች በድጋሚ ጥቃት እንደምትሰነዝር ያስጠነቀቀች ሲሆን እስራኤል በበኩሏ በሂዝቦላ ላይ የምታደርገውን ዘመቻ እንደምትቀጥልም ዝታለች። ይህ ግጭት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ በእስራኤል እና በኢራን መካከል ያለውን ጦርነት ለማስቆም የሚያደርጉት ጥረት እያወሳሰበውም ይገኛል። የሊባኖስ መገናኛ ብዙሃን እንደዘገቡት ማክሰኞ ዕለት በደቡባዊ ሊባኖስ ለተፈጸመው የእስራኤል የአየር የከባድ መሳሪያዎች ጥቃቶች ቢያንስ 13 ሰዎች ተገድለዋል። ናባቲህ ከተማ አቅራቢያ የምትገኘው ክፋር ሮማኔ በተባለች ቦታ ንጋት ላይ በተፈጸመ የሰው አልባ አውሮፕላን ወይም ድሮኖች ጥቃት 2 ሰዎች መገደላቸውን የመንግስት ብሔራዊ የዜና ወኪል ኤንኤንኤ የተባለው ዜናም ዘግቧል። በኋላም የእስራኤል ጦር የጢሮስን አካባቢ ነዋሪዎች በአስቸኳይ ቤታቸውን ለቀው በስተሰሜን 30 ኪሎ ሜትር ርቆ ከሚገኘው የዛርሃኒ ወንዝ ማዶ እንዲሻገሩን በድጋሚ አዟል። ነገር ግን ለመጀመሪያ ጊዜ የመልቀቂያ ትዕዛዙ በከተማዋ ሰሜን ምዕራብ በሚገኘው የክርስቲያን መንደር ያካተተ ሲሆን ወታደሮቹ ባለፈው ሳምንት የሂዝቦላ ተዋጊዎች በዚህ አካባቢ ሲንቀሳቀሱ ነበር ሲሉም ከሰዋል። ነዋሪዎቹ ማስጠንቀቂያውን ተከትሎ ፍራሽና ቦርሳዎችን የመኪና ጣሪያ ላይ አስረው በመሰደዳቸው ወደ ሰሜን የሚወስዱ መንገዶች ሙሉ በሙሉ ተጨናንቀው ውለዋል። ከነዚህ መካከል ኤልያስ ባርቡር የተባለ ነዋሪ በቤይሩት ወደ የሚገኘው የእህቱ ቤት እየተሰደደ መሆኑን ገልጾ ምን አጠፋን፣ ምን እንድናደርግ ነው የምትፈልጉት ሲል ለኤኤፍፒ የዜና ወኪል ተናግሯል። ከልጁ ጋር ወደ ሲዶና እየተጓዘ የነበረው መሐመድ ሙስጠፋ ደግሞ ለመሰደድ እንደማይፈልጉ ገልጾ ሂዝቦላህ እዚህ ያለ የሚሉት ውሸት ነው፣ ይህ ሰዎችን ለማስፈራራት የተፈጠረ ውሸት ነው ብሏል። የእስራኤል ጦር የሊባኖስ ጤና ሚኒስቴር ቢያንስ 8 ሰዎች መገደላቸውንና 32 ሰዎች መቁሰላቸውን በገለጸበት ወቅት ትዕዛዙን በማህበራዊ ሚዲያ ላይ አውጥቷል። አስከሬን ፈላጊዎች አሁንም በፍርስራሾች ውስጥ መፈለግ ላይ መሆናቸውንም ቁጥሩ ጊዜያዊ መሆኑን ሚኒስቴሩም ገልጿል። ከሰዓት በኋላ ደግሞ በአንሳሪያ እና በአዱሊን መንደሮች በተፈጸመው ጥቃት 2 የሶሪያ ዜጎች መገደላቸውም ታውቋል። የእስራኤል ጦር ወታደራዊ ኢታማዦር ሹም ሌተናል ጄኔራል ኤልያ ዛሚር የእስራኤል ኃይሎች በደቡባዊ ሊባኖስ በተለያዩ አካባቢዎች የተንቀሳቀሱና የሂዝቦላን መሰረተ ልማት እያፈራረሱ መሆኑን ተናግረዋል። ሊባኖስ በእስራኤል በአሜሪካና በኢራን መካከል ወዳለው ጦርነት የገባቸው መጋቢት 2 ቀን ሂዝቦላ የኢራንን ጠቅላይ መሪ ለገደለው የእስራኤል ጥቃት የአጸፋ ምላሽ ለመስጠት ወደ እስራኤል ሮኬቶችን ከተኮሰች በኋላም ነበር። እስራኤልም በሊባኖስ ላይ የቦምብ ናዳ በማውረድ እና የሀገሪቱን ደቡባዊ ክፍል በከፊል በማውረር ምላሽም ሰጥታለች። የሊባኖስ ጤና ሚኒስቴር ቢያንስ 3666 ሰዎች መገደላቸውን ሲገልጹ የእስራኤል ባለስልጣናት ደግሞ በሁለቱም ድንበሮች 30 ወታደሮችና 4 ሲቪሎች መገደላቸውንም ይናገራሉ። እንደተባበሩት መንግስታት ድርጅት መረጃ ከሆነ በሊባኖስ ውስጥ ወደ 1 ሚሊዮን የሚጠጉ ሰዎች የህዝብ 1/5ኛው ከቀያቸው የተፈናቀሉ ሲሆን 1.4 ሚሊዮን የሚሆኑ ደግሞ ሰብአዊ እርዳታም ያስፈልጋቸዋል። አሜሪካ በእስራኤልና በሊባኖስ መንግስታት መካከል በሚያዝያ 16 የተኩስ አቁም ስምምነት ብታስተናግድም ግጭቱ ግን ቀጥሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በአሁኑ ሰዓት ተኩስ አቁሟን ተናግረዋል። ነገር ግን ከኢራንና ከሂዝቦላ ጋር የሚደረገው ትግል አላበቃም በማለት ሌላ የኢራን ጥቃት ከመጣ እስራኤል በበረታ ኃይል ምላሽ እንደምትሰጥም አስጠንቅቀዋል።
የመካከለኛው ምስራቅ ነገር የሁሉም ስጋት ሆኗል። የኢራን ዛቻና የእስራኤል ግትርነት ቀጠናውን ወደ ከፋ ቀውስ ውስጥ እየከተተው ይገኛል። በተለይም ንጹሃን ዜጎችና የክርስቲያን መንደሮች ሳይቀሩ ለስደት መደረጋቸውን እጅግ የሚያሳዝን ነው። መረጃዎቻችን በደቂቃዎች እየተከታተልን ለእናንተ ማድረሳችንን እንቀጥላለን። ለዛሬ ያዘጋጀውላችሁ መረጃ ይህን ይመስል ነበር። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የአውደ ክስተት ሚዲያ ቤተሰብ እንድትሆኑ ጋብዛችኋለሁ። ሐሳብ አስተያየት ኮሜንት ላይ አስፍሩልኝ። በሌላ መረጃ እስከምንገናኝ ሰላም ለሀገራችን ይሁን። ቸር ቆዩኝ።